ፍጥረት ሊይዘው አይገባም። ማንም ፍጥረት ሊይዛቸው አይገባም። እስልምና ማለት አምላክ በእናንተና በእርሱ መካከል በነቢያት በኩል የያዘባቸው ቃል ኪዳኑ ነው። ስለዚህ ይህንን ለነቢያችን ሰለላሁ ዐለይሂ ወሰለም ናሉ ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ አሉ። ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም አሉ። የአምላክ ፍላጎትና የፍጡር ፍላጎት ቢጋጭባችሁ የፈጣሪ ፍላጎት ነው ማስቀደም ያለባቸው። ሲቀጥል እዚህ ዓለም የመጣችሁት አምላካቸውን ለመገዛት እንጂ ፍጥረታቶችን ትእዛዛቸውን ለመጠበቅ አይደለም። ሁላቸውም ሟቾች ናቸው። ነገር ግን እድለኛ ሰው ብሎ ማለት ለተፈጠረበት ዓላማ የኖረ ሰው ነው። የተፈጠራችሁበት ዓላማ ምንድን ነው? አላህ ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን አልፈጠርኳቸውም እኔን በብቸኝነት እንዲገዙኝ ብዬ እንጂ እያለ ይናገራል። ዝም ብሎ በከንቱ አልመጣም። የሰው ልጅ ትልቅ ዓላማ አለበት። የተፈጠረበት ዓላማ አለበት። አይደለም ይሄ ትልቅ ምጡቅ አእምሮ ያለው ፍጥረት ሰው አይደለም። እኔም ይሄ ደንቆሮ ነገር ይሄ ስልክ ዓላማ አለው የተሰራበት። የዚህ ስልክ ባለቤት የሰራበት ዓላማ አለው። ሰዎች ብዙ አገልግሎት እንዲጠቀሙበት ብሎ ነው እንጂ ዝም ብሎ በከንቱ አይደለም። ታዲያ ይሄን አእምሮ የሰጣቸው አምላክ ዝም ብሎ በከንቱ ፈጥሮ የሚተዋቸው ይመስላችኋል? ላ አይደለም። አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጀዑን። እኔ ዝም ብዬ በከንቱ የፈጠርኳቸው ይመስላችኋልን? ከሞታችሁ በኋላ ወደ እኔ የማትመለሱ ይመስላችኋልን? እኔ እንዲህ በከንቱ መፈጠር አይደለሁም እያለ ይናገራል አምላክ። የተፈጠራችሁበት ትልቅ ዓላማ አለ። እርሱን በብቸኝነት አምልካችሁ እንድትሄዱ ነው። ገብታችሁ አለ አይደል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችም ሆነ ጂኖችን አልፈጠርኩም ወይም በብቸኝነት እንዲገዙኝ እንጂ አለ። ስለዚህ አምላክ አላህ ስብሐነሁ ወተዓላ ለፈጠራችሁ ዓላማ ኑራችሁ ሙቱ። የዛኔ ሰዎች ወደዱም አልወደዱም ጉዳይ ሊሰጣቸው አይገባም። እሱ ሁላቸውም አፈር ናቸው፣ ወደ አፈር ተመላሾች ናቸው። ሰዎች እንዲህ ይሉኛል ብላችሁ የአምላክን ትዕዛዝ መተው የለባቸውም እና ስለዚህ ይህን ነገር አንተ ማሳወቅ አይጠበቅብህም። ለቤተሰብ አይሰልም ያለሁኝ ላ የግዴታ አይደለም። በአንተና በአምላክ መካከል ነው እምነት ብሎ ማለት። አምላክ አላህ ስብሐነሁ ወተዓላ አይ ለሰው ካላሳወቃቸው አልቀበላችሁም አላለም። በአንተና በእርሱ መካከል ብቻ ለዘላለም እንዲቀር ማድረግ ትችላለህ። ቶታል አረ ያ እና በአካባቢ ሙስሊም ጓደኞች ካሉ ከእነርሱ ጋር በመሄድ እስላማዊ ትምህርቶችን እየተማርክ ከእነርሱ ጋር ጓደኛ አለኝ። አሁንም ጓደኛ ከኔ አለኝ። በቃ እንደዛ ከሆነ አሁን ሻሃዳ ማዝ ፈልጋለሁ። ይህ ችግር ያመጣል። ከእርሱ ጋር ሆነ እስላማዊ ትምህርቶችንም እንድትማር ያግዛል። አብሮ ልክ እንደሆነ ደግሞ ሶላት አሰጋገድ ያስተምርሃል። መጪው ረመዳን ነው። ከሁለት ወር ምናምን በኋላ እነዚህን ትጾማለህ ማለት ነው። ይህን ይመስላል። አሁን ከኔ ጋር ሻሃዳ ለማለት ዝግጁ ነው አይደለ? የምለውን ቃል አብራኝ የተከተልክ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አላሁ አክበር ማሻአላህ። ጨርሰዋል። ከዚህ በኋላ ሙስሊም ሆነሃል። አላህ ምስጋና ይገባ። አሁን ያልከው ቃል የሻሃዳ ቃል ወይ ደግሞ የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ላይ ወደ እስልምና ሲገባ ጊዜ ምን ያገኛል? ወደ ድረስ ስንመጣ የመጀመሪያ የሚያገኘው ምንድነው? በሰለመበት ቀን አምላክ አላህ ስብሐነሁ ወተዓላ በምህረቱ ይቀበለዋል። በይቅርታው ይቀበለዋል። እስከ ዛሬ የሰራው ኃጢአት ካለ ያን ሁሉ ይቅር ብለዋል። አላህ ይህን በቁርአን ላይ ቃል በቃል ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ምርለታለሁ ብሎ ተናግሯል። ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነላህ የቱቡ ዐለይሂ ብሏል። በክህደት ነፍስን በኃጢአት ነፍሱን ከበደለ በኋላ ወደ እኔ ንስሐ ያደረገ ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ እያለ ይናገራል። ሌላው አንድ ሰው ወደ እስልምና መግባቱ ከሞት በኋላ የዘላለማዊ ህይወትን ያገኛል ወይ? እዚያ ላይ ገነትን ይወርሳል ወይ ወደሚለው ስንመጣ፣ አዎ አምላክ አላህ ይህን በርካታ ቦታ ላይ ተናግሯል።
ገና የሁለተኛው ምዕራፍ ላይ ገና መጀመሪያው ስትጀምሩ ምን ይላል? ሶስተኛው ገጽ አካባቢ ላይ ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ ለእነዚያ በእኔ ላመኑትና መልካምን ለሰሩት ለእነርሱ ገነት እንዳለችላቸው አብስራቸው። ኻሊዲነ ፊሃ እያለ ይናገራል። በእርሷም ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አዋጅ እያሉ ተናገሩ። እና ይህን ይመስላል። አንድ ሰው እስልምና ከተቀበለ በኋላ ሻወር እንዲወሰድ ታዟል። ራሱን ለሶላት ዝግጁ ያደርግ ዘንድ ነው። ሁለት አሁን ያልከው የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው። አንድና ብቸኛ የሆነውን አምላክ አላህ ሱብሓነሁ ወተዓላን ማመን፣ ስለ እርሱ መመስከር። ሁለተኛው ደግሞ ምንድን ነው? ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ አምልኮን መስራት፣ እርሱን በብቸኝነት መገዛት። ከዚህ ከአንዱ አምላክ በስተቀር ሌላ ማንም አምላክ የለም፣ ለእርሱ ብቻ ነው የምትገዛው። አላህ በቁርአን ላይ ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታህ ብቻ ስገድ እያለ ይናገራል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ሙሐመድ ሆይ ስግደቴም፣ መስዋዕቴም፣ ህይወቴም፣ ሞቴም ለዓለማቱ ጌታ ለአንዱ ለአላህ ብቻ ነው ብል እያለ ይናገራቸዋል። ይህን ይመስላል። ልጅ አቤል ይላል። አቤል ነው ስምህ አይደለ? አቤል ነው። ጓደኛ ያለ ሁሉንም ጠይቄ ስለ ሰላት አላውቅም፣ ይጠይቀዋለሁ። ተውፊቅ የሚባል ጓደኛ አለኝ። ሁሉንም ጠይቄ ከሱ ይማራለሁ። መርሐባ አብሽር። ስምህን መቀየር ካልፈለግ ችግር የለውም። መቀየር ከፈለግ እንቀይርልሃለን። እሺ አይ እቀይራለሁ፣ ችግር የለም። እሺ ደስ የሚልህ ስም አለ ወይስ ላውጣልህ? አውጣልኝ ስም፣ ችግር የለውም። እሺ ደስ የሚልህ ስም እኔ ሙሐመድ ብለህ ደስ ይለኛል። ሙሐመድ የሚለው ስም ትወዳለህ? አዎ እወዳለሁ፣ ደስ ይለኛል። ከዚህ በኋላ ሙሐመድ ነው ስም። እሺ ጥያቄዎች ምናምን በሚኖረው ጊዜ ደስ ባለ ጊዜ ገብተህ እዚህ መጠየቅ ትችላለህ። ጓደኛህን ስለ ሶላት አሰጋገድ አስተምረኝ በለው፣ ያስተምርሃል፣ ያግዝሃል። አብሽር። ኢስላማዊ ትምህርቶች ደግሞ ይበልጥ እንድትማር ከላይ ረመዳን የሚለውን ልጅ ፎሎ አድርገው፣ ፒክ የሚለውን ልጅ ከላይ ፎሎ አድርጋቸው፣ እነሱ ውስጥ አናግራቸው፣ ኢስላማዊ ትምህርቶችን ተከታተልሽ። አሁን ደግሞ እኔ በእጅ የሆነ መስቀል ተነቅሽ ያለው መስጂድ ማግባት ይቻላለሁ? ይቻላል፣ ችግር የለም። እሱ ምን ታደርጋለህ? ከቻልክ ማስጠፋት የምትችል ከሆነ ጠይቅና ሰዎችን አዎ ይቻላል ካሉ፣ በአንተ ላይ ጉዳት የማይደርስብህ ከሆነ በሚጠፋ ጊዜ የዛኔ አስጠፋው። በእስልምና ንቅሳት ክልክል ስለሆነ። ካልቻልክ ደግሞ ችግር የለውም። አላህ ስብሐነ ወተዓላ በቁርአን ላይ ምን ይላል? ላ ዩከሊፍ ላሁ ነፍሰን ኢላ ውስዐሃ ይላል። እኔ አምላካችሁ አላህ አንዲትን ነፍስ ከአቅሟ በላይ አላስገድዳትም ብሏል። ፈተቁላህ መስተጣዕቱም ይላል። በቻላችሁት አቅም እኔን አላህን ፍሩ፣ በቻላችሁት አቅም እኔን አላህን ታዘዙ ብሎ ተናግሯል። ስለዚህ የሰው ልጅ ያለ ነገር ካለበት ከቻለ ማስጠፋት ያስጠፋው፣ ካልቻለ ማስጠፋት ወይም የሚያጠራበት መንገድ ከሌለ ችግር የለውም። በዚያ ሁኔታ እያለ ሶላትን መስገድ ትችላለህ። አብሽር። እሺ አመሰግናለሁ። እሺ ጥያቄ ያለ ካለ ይቀጥል። ከላይ ብዙ ሰላም ብያለሁ። እኔ የጀመረ ሰው ካለ ይጨርስ። እሺ ሰላም የጀመረው ልጅ ይጨርስ። ብዙ መጀመሪያ ሰላም ብያችኋለሁ ሁላችሁንም። እኔ አሁን ጥያቄ አለኝ። ነቢዩ ሙሐመድ እንደ ኢየሱስ ክርስቶስ የሰሩት ተአምራት አለ? ኢየሱስ ክርስቶስ እስቲ ንገረኝ። መልካም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ካደረጉት ተአምር መካከል አንደኛው ምንድን ነው? የመካ ሰዎች ጠየቋቸው፣ ያ ሙሐመድ ኢንኩንተ ነቢይን አሪና አያ፣ አንተ ሙሐመድ ሆይ እንዳው እውነት ነቢይ ከሆንክ ተአምር ሰርተህ እንድታሳየን እንሻለን አሏቸው። ነቢ ሰለላሁ ዐለይሂ ወሰለምም ጨረቃን ከፍላ አሳያቸው። ጨረቃን ከፍላ አሳያቸው። ማስረጃ ሰሒህ ሙስሊም ላይ ይገኛል። አንድ ካደረጉት ተአምር ይሄ ነው። ሁለተኛው ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ካደረጉት ተአምር ሰዎች ሶላት ሰዓት ደረሰባቸው። እንደምታውቁት ሶላት ስንሰግድ ጊዜ ውዱ የሚባል ነገር አለ። ውዱ ያደርጋሉ በውሃ ማለት ነው። ነገር ግን በሰዓቱ ውሃ የላቸው ነበር ሰሃቦች። አንተ የአላህ መልእክተኛ ሆይ የሶላት ሰዓት ደርሶብናል፣ ውሃ ደግሞ የለም ውዱ የምናደርግበት አሏቸው። በጣም በርካታ ህዝቦች ናቸው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል ውሃ እንዲወጣ አደረጉላቸው። ይህን የአይን እማኞች ውዱ ያደረጉና ተአምሩን ያዩ የተቋደሱ የአይን እማኞች መስክረውታል። በጣቶቻቸው መካከል ውሃ ሲወጣ ተመለከትን፣ ከዚያም ውዱ አደረግን አሉ።
ይህ ለእርሳቸው የተደረገ አንደኛው ድንቅ ተአምር ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰው የምትበቃን ምግብ ለብዙ ሰው የመባረክ ተአምርን ተሰጥተዋል። ይህንን አሁን የምነግራቸው እንዳለ ተአምራቶች በሰባበል የተዘገቡ እንዳይመስላቸው፣ ከጊዜ በኋላ ሰው መጥቶ የሚዘግበው ሳይሆን የአይን እማኞች ራሳቸው ይሄንን እንዲህ ሲያደርጉ አየን ብለው የሚናገሩ ናቸው። ሰሃቦች ሲናገሩ ምን አሉ? ከዕለታት አንድ ቀን የኸንደቅ ጊዜ ነው። 1400 እና ወደ 1500 አካባቢ የሚጠጉ ሰሃቦች ባሉበት ቦታ ነቢ ሰለላሁ ዐለይሂ ወሰለም አብረው የህብረት ስራን እየሰሩ እያለ ተርበዋል። በጣም ተርበዋል። መራባቸውን ያየ አንድ ሰሃባ አማኝ ለምን ከቤቴ ምግብ አላመጣላቸውም ብሎ ሄደ። ወደ ቤቱ ሄደና ሚስቱን ጠየቃት። ቤት ውስጥ የሚበላ የሚቀመስ አለ ወይ? የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተርበው አይቻለሁ፣ ለእርሳቸው ምግብ እንደወስድላቸው ሲላት፣ አይ ቤት ውስጥ ምንም ምግብ የለም፣ ነገር ግን ይቺ ትንሽዬ ዱቄት አለች፣ እንዲሁም ትንሽዬ ግልገል አለች፣ ፍየል፣ ይቺን እንረድና ስጋ ሰርተንላቸው ቂጣ ጋግረን እንውሰድላቸው ካልክ እሺ አለችው። እንግዲህ አሁንስ ከታረደች አይቀር ከእርሳቸው ጋር ትንሽ ሰዎችንም ጋብዤ እመጣለሁ እኛለና ሰውየው ፍየሏን አረዳት፣ ዱቄቱንም አብኪው አላት እስኪ ቦካ ድረስ። ልክ እንዲሁ የታረደችው ፍየል ድስት ላይ ያስቀመጠችውና በቃ ሄድ ጥራቸው ከእርሳቸው ጋር ሁሉንም እንዳትጠራ አደራ አይበቃምና፣ ነገር ግን ከእርሳቸው ጋር 4 እና 5 ሰዎች የሚሆኑ ብቻ ጥራለችው። ይህንንም አደራ ለእርሳቸው በሚስጥር ንገራቸው ብላ ተነግራለች። ይህም ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሄደ። አንተ የአላህ መልእክተኛ የእርሱን መራብ አይቼ አልቻልኩም እና ምግብ ላመጣለት ሂጄ ነበር፣ ከቤት አላገኘሁም፣ ግን ትንሽዬ ዱቄት ነበረች፣ እርሷን አብክተናል፣ ቂጣ ልንጋግር፣ እንዲሁም ደግሞ ትንሽዬ ግልገል አርደናል፣ ከእርሱ ጋር 1 4 5 ሰዎችን ጋብዣለሁኝ፣ ይምጡ ወደ ቤት ያላቸው። ይህን በሚስጥር ነበር የነገራቸው ቀስ ብሎ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ወንድሞቼ ሆይ ድምፃቸውን ከፍ አድርገው ማለት ነው፣ ወንድማችን ምግብ ጋብዞናል፣ ኑ ወደ ቤት እንሂድ ምሳ እንብላ አላቸው። ይህ ሰው ደነገጠ። እንዲህ አንተ አላህ መልእክተኛ የተዘጋጀችው ትንሽዬ ግልገል ነች፣ ለዚህ ሁሉ ህዝብ እኮ አታበላም፣ አትበቃም፣ ዱቄቷም ትንሽ ነች እኮ አትበቃም ማለት። ነቢያችን ሰለላሁ ዐለይሂ ወሰለም እኔ የምልህን አሁን ሄድና አድርግ ብቻ አሉት። ዱቄቱንም ያን የተቦካውን እንዳትጋግሪ እስክመጣ ድረስ እና እስክባርከው ድረስ ከድስቱም ላይ ስጋውን እንዳታወጪ እስክመጣና እስክባርከው ድረስ ብለውሻል ብለው አዘዙት። ሰውየም ሄደና ለሚስቱ ነገራት። ተቆጣች። እርሷ ቀስ ብለህ አትነግራቸውም ነበር እንዴ? ለዚህ ሁሉ ህዝብ ፊት ህዝብ እኮ የሚበቃ አይደለም እያወቅከው ምግቡን ብላ ተናገረች። እኔ ያልሽኝ ቀድ ፈዐልቱ ማ ቁልት ያላት፣ ያልሽውን ሁሉ አድርጌያለሁ ተናግሬ ነበር በሚስጥር። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም እንዲህ አድርጉ ብለውናል፣ እስኪ ያንን እኔ እስክመጣ ድረስ እንዳታወጡት ብለዋል፣ እንጠብቅ። ነቢያችን ሰለላሁ ዐለይሂ ወሰለም ከ1400 እና 500 ህዝቦቻቸው ጋር ወደ ቤት ደረሱ፣ መጡ። አሁን የተቦካውን አምጪው አሉ። ወዲያው ወደዐ ወባረክ ይላል ሐዲስ ላይ። ወዲያውም ጸሎት አደረጉ ነቢ ሰለላሁ ዐለይሂ ወሰለም እና ሰጧት። እንኪ አሁን መጋገር ጀምር ያሏት። ድስቱንም አምጡት አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ጸሎት አደረጉ፣ ባረኩት። አሁን እንኩ ይህንን እዚህ አስቀምጠዋል። ቂጣ እየጋገረች ለባሏ ትሰጣለች። ባልየው ለነቢ ሰለላሁ ዐለይሂ ወሰለም ያቀብላል። ነቢያችን ሰለላሁ ዐለይሂ ወሰለም በእያንዳንዱ ቂጣ ላይ ስጋን እያደረጉ ከዚያ ከድስቱ እየጨለፉ በጭልፋ ለሰሃቦቻቸው መስጠት ጀመሩ። ሰሃቦች እየተመለከቱ ነው። የአይን ማኝ ያየው ሰሃባ ሲናገር ምን አለ? በአላህ ስም እምላለሁ እያለ እየማለ ነው የተናገረው። ወደ 1400 እና 500 አካባቢ የምንጠጋ ሰሃቦች ሁላችንም በልተን ጠገብን። ስጋውም ስንመጣ እንደነበረ ነው አልቀነሰም፣ የተቦካውም ሊጥ ስንመጣ እንደነበረ ነው አልቀነሰም ብሎ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰው የምትበቃን ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር። ይህ ነቢያችን ሰለላሁ ዐለይሂ ወሰለም ካደረጉት ጥቂቱ ነው። በጣም በርካታ ተአምራትን ተሰጥተዋል። እንደው እንቁጠረው ከተባለ ሸይኹል ኢስላም ኢብን ተይሚያ ረሒመሁላህ ተዓላ አልፉርቃን በይነ አውሊያ አርረሕማን ወአውሊያ ሸይጣን የሚለው መጽሐፉ ላይ ኪታቡ ላይ ከ1000 በላይ ተአምራትን አድርገዋል ይላል። በሌላ መጽሐፉ ላይ ሸይኹል ኢስላም ኢብን ተይሚያ ረሒመሁላህ ተዓላ አልጀዋብ አስሶሒሕ ሊመን በደለ ዲን አልመሲሕ የሚለው መጽሐፉ ላይ ከ1000 በላይ ተአምራቶች አድርገዋል ብሎ ተናግሯል። አልኢማሙ አልበይሀቂ ረሒመሁላህ ተዓላ ደላኢል ኑቡዋ የሚል መጽሐፋቸው ላይ ልክ እንዲሁ ከ1000 በላይ ነው ተአምራቶቻቸው እያሉ ዘግበዋል። እንደው በጥቂቱ እነዚህ ናቸው። ገብተዋል አይደለ? በጣም በርካታ ተአምራቶችን አድርገዋል። አንድ የነብይነት ማረጋገጫቸው ይሄ ተአምር ማድረግ ነው። ሌላኛው ትንቢትን መናገራቸውና ያ ትንቢት መፈጸሙ፣ ሌላም በርካታ የነቢያት መስፈርቶች ብለው የሚመጡ ነገራቶችን ሁሉ በነቢ ሰለላሁ ዐለይሂ ወሰለም ላይ ታገኛላቸው እና ካደረጉት ተአምር መካከል እነዚህ ናቸው። እሺ ጊዜ እንትን ስለምልብን እነዚህ ይበቃሉ። ቀጣይ ጥያቄ ካለ መጠየቅ ትችላለህ።
እዚህ ማስረጃ ማሳይ የምትል ከሆነ ማስረጃዎች ሲሆንም እየከፈትኩ እያንዳንዳቸው አሳያለሁ። አዎ እኔ እሱን ነው የሚፈልገው። ቁራን ላይ የተጻፈበት ካለ እንድትሰየኝ ይፈልጋለሁ። አሁን ለምሳሌ አንተ እንደነገርከኝ ከሆነ ሊያምንክ ላላምንክ ይችላለሁ። ምክንያቱም አንተ ነህ የተናገርከው። ቁራን ላይ የተጻፈበት ካለ ልረዳ ስለሚፈልግ በደንብ እንድታሳየኝ ይፈልጋለሁ። ቢያንስ አንድ ሁለት ቦታውን ብታሳየኝ መልካም ነው ብዬ አስባለሁ። አብሽር 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 አብሽር። ሀይ 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 ሀይ። እሺ አሁን ማስረጃውን እንመልከት ማለት ነው። የመጀመሪያው ነቢያቸው ሰለላሁ ዐለይሂ ወሰለም ጨረቃን የከፈሉበት ምንጩን ልስተ እያንዳንዱን ያዘው። تخرج حديث تمام الرينا مسطاب بسرعة انشقاق القمر. الشيء مجمرة صحيح مسلم 3637 3637 እሺ ይዛል። ንገረኛውን ገና ሶሒሁ ሙስሊም 3637 ላይ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ተአምራትን እንዲያሳዩቸው ጠይቀዋቸው ጨረቃን መከፈል አሳዩቸው 2 ጊዜ እያለ ይናገራል። ቆይ አንዴ ላሳየህ፣ ላውጣና ወደ አማርኛ ላሳያቸው። ያው ችግር የለውም በአማርኛ አድርጌዋለሁ። እኛው አረብኛ ነበር ወደ አማርኛ እዛው ላይ ቀይሬዋለሁ። ሶሒሁ ሙስሊም ላይ ታገኘዋለህ። ይቅርታ ሶሒሁ ሙስሊም 2802፣ ሶሒህ ቡኻሪ 3637። አንድ ስክሪንሻት አንሱት። ያው እዚህ ጋር ምን ይላል? የአይን እማኙ ይህንን የዘገበው ሰሃባ አነስ ብን ማሊክ ይባላል። ምን ይላል? የመካ ሰዎች የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት እንዲያሳያቸው ጠየቁት። ምልክት ተአምር እንዲያሳያቸው ማለት ነው። ስለዚህም የጨረቃን መከፈል 2 ጊዜ ያሳያቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳይቷቸዋል። ገብቶሃል አይደል? ይህ የመጀመሪያው ነው። ሁለተኛ ሌላ ተአምር ልስጥህ። ሁለተኛ ያልኩት ደግሞ ምን ነበር? ማንም ያስታውሰኝ። ሁለተኛ የነገርኩህ ምን ነበር ታስታውሳለህ? ከጣቶቻቸው መካከል ውሃ ማውጣታቸው አይደለ? ውሃ አይዋ፣ ከጣቶቻቸው መካከል ውሃ እንዳወጡላቸው የአይን እማኝ ያዩ የተቋደሱ ሰሃቦች ምስክር ነው። እሺ እሱን ደግሞ ማነው ነሳኢ ላይ 78 ነሳኢ 78 ላይ ታገኘዋለህ። ነሳኢ ብለህ ጻፍ እና ከሐዲስ ሱና ዶትኮም ላይ ገብተህ እነዚህን ምንጮች ይዘህ ማየት ትችላለህ። ጠለበ ባዕዱ አስሓቢ ነቢይ ሰለላሁ ዐለይሂ ወሰለም ውዱአን ፈለም የጅዱ ይላል ሐዲስ ላይ። ወደ አማርኛ ቀይርላቸዋለሁ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከፊል ሰሓቦቻቸው ውዱ ማድረጊያ ውሃን ፈለጉ፣ ነገር ግን አላገኙም ነበር ይላል። ውዱ ማድረጊያ ውሃ ፈልገው የውዱ ውሃ አላገኙም። فقال النبي صلى الله عليه وسلم ها هنا ماء فأتي بماء فوضع يده في الإناء الذي فيه الماء ثم قال توضأوا بسم الله فرأيت الماء يفور من بين أصابعه قال بقال كتاتوቻቸው መካከል ውሃ ሲወጣ ተመለከተን ያሉ ሰሃቦችን ነው ላሳያቸው። በአማርኛ ልቀይረው። ያውና ነሳኢ 78 ያዛት ይችላል። አንድ ጊዜ ያው ነሳኢ 78 ያዛት። እዚህ ቦታ ላይ ምን ይላል? አንዳንድ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ባልደረቦች አላህ ይባርካቸውና ሰላም ይስጣቸውና ለመዋጀት ውሃ ጠይቀዋል ይላል። ውዱ ለማድረግ ለማለት ነው። ነገር ግን ምንም አላገኙም ነበር ይላል። ከዚያ በኋላ ምን እንዳለ ተመልከቱ። ይህ ሰሃባ ምን እንደሚል መጨረሻ ላይ ተመልከቱ። ልጆች ይታያቸዋል፣ ይታያል። ያው ውሃው ከጣቶቹ መካከል ሲፈስ አየሁ። አላህ ይባርከውና ሰላም ይስጠውና አለ። ከጣቶቻቸው መካከል ውሃ ሲወጣ ያዩ የመሰከሩ ሰሃቦች ያው ማን ይባላል? የቅድሙ ተአምሩን የዘገበልህ ራሱ አነስ ብኑ ማሊክ የተባለው ማለት ነው። መንጭድ ያዘው። አየህ፣ ውሃ ከጣቶቹ መካከል ሲፈስ አየሁ እያለ ቃል በቃል ይናገራል። አሁን ደግሞ ማሳየህ ምንድን ነው? ለጥቂት ሰው የምትበቃል ምግብ ለብዙ ህዝብ መባረካቸው አይደለ? እሱን ደግሞ ላሳየህ።
እሱን ደግሞ አሳያችሁ ለውጣላችሁ። አይ ሁለቱ ማብራሪያ ለእኔ በቅቶኛል እና ለሌሎቹም ተራ ስለሚያስፈልጋቸው እና ምንድን ነው አሁን ሌላ ያሉ ቴንኪው ምንድን ነው ነቢዩ ሙሐመድ አሁን ሞተዋል አይደል ወይስ በህይወት አሉ? እሺ ጨርስና ለመልስልሃለሁ። እኛ አብሽር ሁሉንም ጨርስ ሀሳብ። ኦኬ ሞተው ከሆነ እንደ ኢየሱስ ክርስቶስ ለምን አልተነሱም? ነቢይ ከሆኑ የአላህ መልእክተኛ ከሆኑ ለምን አልተነሱም የሚለው ጥያቄ ነው። ኢየሱስ ክርስቶስ ተነስቷል። እኛ በምናምነው ኢየሱስ ክርስቶስ ተነስቶ በአባቱ ቀኝ እንዳለ ነው የምናምነው። ተመልሶ እንደሚመጣም እናንተም ታውቃላችሁ፣ እኛም እናውቃለን። ሙሐመድስ የት ሄዱ? ለምንድን ነው የማይመለሱት እንደ ኢየሱስ ክርስቶስ? ከመጀመሪያው ጀምረን ከመሞታቸው ጀምረን እናንሳ። እሺ ከመሞታቸው በፊት ያለውን ለምን ሞቱ ይህም ቢለውን ሁሉ ማንሳት ይቻላል፣ ችግር የለም። መልሶ ስላለ እሱ ጀምር ለና በደንብ አዳምጠኝ። ነቢያችን ሰለላሁ ዐለይሂ ወሰለም ሁወ አፍضل من خلقه الله عز وجل على وجه الأرض من لدن آدم إلى قيام الساعة، فليس هناك أشرف عند الله عز وجل من النبي صلى الله عليه وسلم. والدليل على ذلك قوله عليه الصلاة والسلام: أنا سيد ولد آدم ولا فخر، ولواء الحمد يوم القيامة بيدي ولا فخر، وأنا أول من تنشق عنه القبر يوم القيامة ولا فخر، وأنا أول من يدخل الجنة يوم القيامة. ከሰው ሁሉ በላጭ እዚህ ዓለም ላይ አደም ከተፈጠረ አንስቶ እስከ ዘመኑ ፍጻሜ ድረስ ማን ነው ከተባለ ነቢ ሰለላሁ ዐለይሂ ወሰለም ናቸው። ማስረጃ ሐዲስ ላይ ሲናገሩ እኔ የአደም ልጆች ሁሉ በላጭና አይነታ ነኝ እያሉ ይናገራሉ። አነ ሰይድ ወለደ አደም። ይህን ስል ግን ፉከራ እንዳይመስላቸው እውነታ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። በህይወታቸው ምን ይጠላሉ? ፉከራ በሰዎች ላይ። ነገር ግን ያለውን እውነታ መደበቅ የለባቸውም እና ያንን እውነታ ሲናገሩ ከሰው ዘር ሁሉ ማን ነው በላጩ ከተባለ እርሳቸው ናቸውን ተናገሩ። መሞት ሰውን ዝቅ ያደርጋል ወይ ከተባለ ላ ዝቅ አያደርግም። ዝቅ የሚያደርገው ማንን ነበር? መሞት የማይችል ማን ነው? ሞት የሚባል የማይገባው አምላክ ሞተ ቢባል የዛኔ ነበር ዝቅ የሚያደርገው። ሞት የእርሱ ባህሪ አይደለም። አምላክ ለምሳሌ እኔ ለዘላለም ሕያው ነኝ አልሞትም አለ አምላክ አላህ ሱብሓነሁ ወተዓላ። ወተወከል ዐለል ሐይ አለዚ ላ የሙት ይላል። ያሸዋርላ በፍጹም በማልሞተው በእኔ በአምላካችሁ ላይ ተበኩ ይላል። እንደማይሞት አምላክ እየነገረኝ አይ ሞቷል ቢባል የዛኔ ይሄ የአምላክ የዛኔ ነው እርሱ ነው ረከሰ የሚባለው። ነገር ግን ፍጥረታት ከነቢ ሰለላሁ ዐለይሂ ወሰለም በፊት እንዳለ እና አብርሃም ሙተዋል፣ እና ሙሴ ሙተዋል፣ ሁሉም ሙተዋል። ቶታች አለ አይደለ? አምላክ ሙተዋል የሚለው ነገር ግን በፍጹም ይህ አምላክን ሊያረክሰው የሚችል ነገር ከእርሱ ጋር ነው። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም አለመሞት ይችሉ ነበር ወይ ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም ምርጫ ተሰጥቷቸዋል። ምን የሚል ምርጫ? ከፈለክ ለዘላለም ምድር ላይ ላኖረህ ከፈለክ ደግሞ ሞተህ ወደ ቀጣዩ ዓለም መሸጋገር ነው የሚለው ምርጫ ተሰጥቷቸው ነው። በምርጫቸው ነው ወይ የሞቱት? አዎ ነው። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላሀ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዒንደላህ ፈኽታረ ማ ዒንደላህ የቅሱዱ ቢልዐብድ ነፍሱሁ ዐለይሂ ሰላቱ ወሰላም። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? አላህ እኔን አስመረጠኝ እዚህ ዓለም ለዘላለም በመዘውተር ወይንም ደግሞ ሞቼ ወደ ቀጣዩ ዓለም መሸጋገርን፣ እኔ ደግሞ ወደ ቀጣዩ ዓለም ከእርሱ ጋር መሸጋገርን መርጫለሁኝና በቃ ልሞት ነው ብለው ነገሯቸው። በዚህ ቦታ ላይ አንድ መርጠው እንደሞቱ ያሳያቸዋል። አይ እዚህ ዓለም ለዘላለም መቆየትን ቢፈልጉ ኖሮ ከፈለገ አላህ ሱብሓነሁ ወተዓላ ለዘላለም መቆየት ምርጫ ሰጥቷቸው ነበረ። ገብቶሃል አይደል? ያ ነው። ስለዚህ በምርጫቸው ነው የሞቱት ነቢያችን ሰለላሁ ዐለይሂ ወሰለም። አንደኛው እሱ ነው። አላህ አስመረጠኝ ብለው ቃል በቃል ይህንን ተናግረዋል። ህይወታቸው ፍጻሜ ላይ ምናሉ? በሊል ረፊቅ ልአዕላ በሊል ረፊቅ ልአዕላ የላይኛውን የሰማይን ዓለም መቀላቀል እፈልጋለሁ ብለው ተናገሩ። ያ ነው ታዲያ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሞትን ራሱ አልፈልግም ነው እስከ መጨረሻው ዘመን መቆየት እፈልጋለሁ ቢል ኖሮ ምርጫቸው ተሰጥቷቸው ነበር። እርሳቸው መቆየትን አልፈለጉትም፣ ወደ ቀጣዩ ዓለም መሸጋገርን ፈለጉ። ያ ነው። መሲሁ ወደ መሲሁ ስንመጣ ጊዜ እንደ ክርስትና ብለህ እንዳው በእኛ አልሞተም ማን ነው በእኛ ሞቶ አድርጓል የሚለውን ስለመጣ እርሱንም ከመሞቱ በፊት እናንሳው እስኪ። ኦርቶዶክስ ነው ወይስ አይደለም? እንደ ወገናችን ከይቅርታ ጋር ኢነርጂ ኦርቶዶክስ ፕሮቴስታንት ነሽ? እንደ አጠቃላይ ኢየሱስ ክርስቶስ
ሞቷል ብለህ ታምናለህ አንተ አይደለ? ከሞተ በኋላ እንደገና አድርጓል ተነስቷል ብለህ ታምናለህ? አንደኛ ይሄ ሰፋ ያለ ርዕሰ እንዳነሳ ነበረ እንለፈው መሰለኝ። ምክንያቱም ስለ ስቅለቱ ስለሞቱ ከተነሳ እኔ አልጨረስኩም። አሁን ልጨርስልና ምንድን ነው አልተረዳውም። አሁን የመለስክልኝን ጥያቄ ቅድም ሁሉንም ቁርአን ላይ እያሳየኸኝ ነበረ። በፈቃዳቸው እንደሞቱ እንዳልሞቱም ልረዳ ፈልጌ ነበረ። አላሳየኸኝም። ምርጫን እንደሰጣቸው አሳያለሁ። ችግር የለም። ከሞቱስ በኋላ ደግሞ ይመለሳሉ ወይ? በሌላኛው ዓለም እንደ ኢየሱስ ክርስቶስ እኛን ሊወስዱ ይመጣሉ። ነቢዩ ሙሐመድ ሞቶ ወደ ካባ እንደተቀበሩም እንደዛም ነው አይደለም? ካባ ውስጥ አልተቀበሩም። ካባ ውስጥ አልተቀበሩም። ካባ አይደለም ቤታቸው። እኔ እንድታስረዳኝ ስለምፈልግ ነው። ገብቶኛል። እንደዛ ነው አለ ወደ ክርስትና መግባት ያልፈለግኩት መረዳት እና መጠየቅ ስለምትፈልግ ነው። ገብቶሃል። ሙግት ብትፈልግ ኑሮ አሁን ወደ ክርስትና ገብቼ አንዳንድ ጥቅሶች ያነሳልህ ነበር፣ በክርስቶስ በሞት መነሳት መመለስ ምናምን ዙሪያ ማለት ነው አለ። ስለዚህ አንተ መጠየቅ ብቻ ስለሆነ የምትፈልገው ስለ ስብዕና ያንን ጠብቄ እየመለስክልህ ነው እና ነው ነቢ ስ ላ ስለም የሞቱበት ምክንያት ምንድን ነው ከተባለ ምርጫ ተሰጥተው ነበር። አይን መቆየት እፈልጋለሁ ቢሉ እንዳስመረጣቸው አምላክ አላህ ሱብሓነሁ ወተዓላ አምላክ አላህ አስመርጦኛል ብለው ቃል በቃል ተናግረዋል። መርጠውት ነው ነቢ ስ ላ ስለም ወደ ቀጣይ ዓለም መሸጋገር እፈልጋለሁ፣ የዚህ ዓለም ህይወት ይበቃኛል፣ መልእክቴ ካደረስኩኝ አድርስ የተባልኩትን ብለው ራሳቸው ነቢ ስ ላ ስለም ምርጫውን ወስደዋል። እኛ እሱ ነው። ሌላው ነገር ዳግም የመሲህ ሲሆን መመለስ ለምን ሌሎችስ ነብያቶች አልመጡም ወይም እነሱ ለምን እንዲመጡ አልሆንም? መሲሁ ዳግም እንዲመጣ ወደ ምድር ለምን ተፈለገ የሚለውን ምክንያቱን ልንገርህ። አለ ኤነርጂ በደንብ እየሰማሁ ነው። አሁን አዳምጡ በደንብ አድርጋችሁ። እንደ ሁለታችንም እምነት እንደ ክርስትናም እንደ ሙስሊሞች ምንድን ነው ያለው ነገር መሲሁ ዳግም ይመጣል የሚለው ነገር ላይ እንስማማለን። ገብቷቸዋል። አንድ የማንስማማበት ነገር ምንድን ነው? መሲሁ ተገደለ፣ ተሰቀለ፣ ተነሳ አደረገ የሚለው የእናንተ እምነት ሲሆን እንደ እስልምና ደግሞ አምላክ አላህ ሱብሓነሁ ወተዓላ በክብር አሳርጎታል። ሳይገደል ሳይሰቀል እነዚያ ይሁዲዎች አሳልፎ ሳይሰጠው በክብሩ አሳርጎታል ብለን እናምናለን። ገብቷቸዋል። አምላክ አላህ በቁርአን ላይ ገና መሲሁን ለመግደልና ለመስቀል ሲያሴሩበት እኔ ከተንኮላቸውና ከሴራቸው አድንሃለሁ ብዬ ቃል ገብቼለት አንስቼዋለሁ ብሎ ይነግረናል። በቁርአን ላይ ሲናገር ምን አለ? ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን አለ። መሲሁ ላይም ተንኮልና ሴራን አሴሩበት፣ እኔ ደግሞ ተንኮልና ሴራቸውን አከሸፍኩኝ። እኔ የተንኮለኞችን ተንኮል የማውቅና የማከሽፍ ነኝና ብሎ ተናገረ። ከዚያ መሲሁን ያናገረውን ቃል ተረከልን በቁርአን ላይ ኢዝ ቃለ አላህ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አለ። አንተ ዒሳ ሆይ እኔ አንተን ላነሳህ ነው፣ ወደ እኔም ልወስድህ ነው፣ ከእነዚያ ከካዱት ከይሁዳውያንም ግድያና ስቅለትም ላድንህ ነው አለው። አያቸው አይደለ? ገና ቀድሞ ተንኮልና ሴራቸውን አምላክ አላህ ሱብሓነሁ ወተዓላ ስላወቀ ለመሲሁ አሳወቀው። በአንተ ላይ እንዲህ እያደረጉ ነው፣ እያሰቡ ነው አንተን ለመግደል ለመስቀል፣ እኔ ተንኮልና ሴራቸውን ደግሞ አክሽፌ ለወስደህ ነው ብሎ ቃል ገባለት። ከዚያም እርሱን ለመግደል በመጡ ጊዜ አምላክ አላህ ሱብሓነሁ ወተዓላ ያን የተከበረ ታላቅ ነቢይ ለእነዚያ ለተዋረዱ ለአይሁዶች አሳልፎ ሳይሰጠው አከበረው፣ በመልአክ እንዲያርግ አደረገው፣ አነሳው። አላህ ስብሐነሁ ወተዓላ በል ረፈዐሁ ላሁ ኢለይህ ይላል። በእውነትም እኔ ወደ እኔ አንስቼዋለሁኝ ይላል። ገብተዋል። የት ይገኛል ከተባለ በሁለተኛው ሰማይ ላይ በክብር ይገኛል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት አድርገው በሄዱ ጊዜ የሶላትን ትእዛዝ ለመቀበል ከአምላካችን ከአላህ ዘንድ ከመልአኩ ገብርኤል ጋር አብረው ሄደዋል። የዛኔ ሁለተኛው ሰማይ ላይ አግኝተውታል። ሰላምታንም ሁሉ ተለዋውጠዋል። ማስረጃ ሐዲስ ላይ ከፈለጋቸው ሶሒህ ሙስሊም 162 ላይ ማየት ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለማ ዑሪጀ ቢ ኢለ ሰማኢ ሳቢዓ እጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ወየሕያ ዐለይሂም ሰላም ብን ልኻላ ፈሰለመ ዐለየ ወረሐበ ቢ ወደዓኒ ብልኸይር ፈቃሉ መርሐበን ብልአኽ ሳሊሕ ወነቢይ ሳሊሕ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰባቱን ሰማይ እንዳርግ በተደረግኩት ጊዜ ወደ ሁለተኛው ሰማይ ላይ ስወጣ በሁለተኛው ሰማይ ላይ የማርያምን ልጅ መሲሁን አገኘሁት አሉ። ኢብኑ መርየም ብለው ቃል በቃል የማርያምን ልጅ መሲሁን አገኘሁት አሉ። ፈሰለመ ዐለየ በእኔ ላይ ሰላምታንም አቀረበልኝ፣ ወረሐበ ቢ አቀባበልም አደረገልኝ አሉ። ወደዓኒ ብልኸይር ለእኔም በመልካም ነገር ጸሎት አደረገልኝ አሉ።
ወደ ፈጣሪያቸው ወደ አላህ እየሄዱ ስለሆነ ነቢ ሰለላሁ ዐለይሂ ወሰለም ትእዛዛትን የሶላት ትእዛዛትን ለመቀበል የዛኔ ከአምላክህ ዘንድ መልካም ነገር ይግጠምህ ሙሐመድ ብሎ እንትን አላቸው፣ ጸሎት ያደረጋላቸው። እንዴት ተቀበላቸው? አቀባበሉ እንዴት ነበር ከተባለ በዚህ ቃል መርሐበን ቢልአኽ ሳሊሕ ወነቢይ ሳሊሕ ነው ያላቸው። መልካሙ ወንድሜ መልካሙ ነቢይ እንኳን መጣ ወደ ሰማይ ዓለም አላቸው። ማን ነው ብሎ አልጠየቅም ዒሳ። ሁሉም እያንዳንዱ ሰማይ ላይ ነቢያቶችን በነፍሳቸው አግኝተዋቸዋል። ዒሳን ግን መሲሁን እርሱ ስላልሞተ ስላልተገደለ ስላልተሰቀለ ከነስጋው ከነነፍሱ ነው ያገኙት። አሁን እዚህ ቦታ ላይ እንዴት አወቋቸው ነቢያቶች? አንዱም ነቢይ እንኳን በሰማይ ላይ ማን ነው ይሄ ብሎ የጠየቀ የለም። ገና እንዳዩቸው መልካሙ ነቢይ መልካሙ ወንድማችን ሙሐመድ እንኳን ወደ ሰማይ ዓለም መጣ ብሎ አቀባበል ነው ያደረጉላቸው። ምክንያቱም ከዚያ በፊት እነዚህ ነቢያቶች ሁሉ ስለ ነቢ ሰለላሁ ዐለይሂ ወሰለም ሙሉ ገጽታና አካል ተክለሰውነታቸው በደንብ ያውቁ ነበር። ማንም ነቢይ የለም ለትውልዱ ስለ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም መገለጫዎች እንዳለ የተናገረ ቢሆን እንጂ አምላክ አላህ ባለፉት ነቢያቶች ላይ ሁሉ እንዳለ ቃል ኪዳን ይዞባቸዋል ስለ መጨረሻው ዘመን ነቢይ። ምክንያቱም ያለፉት ነቢያቶች ለየአካባቢያቸው ለየህዝቦቻቸው ነበር የሚላኩት። የመጨረሻው ዘመን ነቢይ ነቢ ሰለላሁ ዐለይሂ ወሰለም ሲላኩ ለዓለም ሁሉ ተላኩ። ያ ማለት የእነዚያን ነቢያቶች ሁሉ ኃላፊነትና በጫንቃቸው ላይ ተሸክመው ለትውልድ ያስተላለፉ ነቢይ ናቸው። በጣም ትልቅ ሁኔታ አላቸው በቀደሙት ነቢያት ላይ ሁሉ። ያ ሁሉ ነቢይ ለየአካባቢው ለየሰፈሩ ህዝብ አድርስ የተባለውን ነቢ ሰለላሁ ዐለይሂ ወሰለም በእርሳቸው ጫንቃ ላይ አምላክ አላህ አደረገና አንተ ደግሞ ለዓለም ትውልድ ሁሉ አድርስ አላቸው። ቃል ኪዳን ይዞባቸዋል ያለፉትን ነቢያቶች ሁሉ። ማስረጃ አለው ከተባለ አዎ በሱራ አልዕምራን ላይ አምላክ አላህ ሲናገር ወኢዝ አኸዘ አላሁ ሚሳቀ ነቢይነ ለማ አተይቱኩም ሚን ኪታቢን ወሒክማ ثመ ጃአኩም ረሱሉን ሙሰዲቁን ሊማ መዐኩም ለቱእሚኑነ ቢሂ ወለተንሱሩነህ ቃለ አቅረርቱም ወአኸዝቱም ዐላ ዛሊኩም ኢስሪ ቃሉ አቅረርና ቃለ ፈሽሀዱ ወአና መዐኩም ሚነ ሻሂዲን። ከእያንዳንዱ ነቢያት ቃል ኪዳንን በያዝኩ ጊዜ አምላካችን አላህ እያንዳንዱ ነቢያት ቃል ኪዳን ይዞባቸዋል። ለማ አተይቱኩም ሚን ኪታቢን ወሒክማ ስለሰጠኋችሁ መጽሐፍና ስለሰጠኋችሁ ጥበብ ثመ ጃአኩም ረሱሉን ሙሰዲቁን ሊማ መዐኩም ከዚያም በኋላ ከእናንተ ጋር ያለውን የሚያረጋግጥ የሆነ መልእክተኛ ነቢይ በመጨረሻ ዘመን በሚመጣ ጊዜ ለቱእሚኑነ ቢሂ ስለ እርሱ ልታምኑ ወለተንሱሩነ እርሱንም ልትረዱት ከጎኑ ሆናችሁ ያም ነቢይ ለየትውልዱ ይሄን ቃል ኪዳን ያስተላልፍ ነበር። ለዚህም ነው ከእርሳቸው በፊት የነበረውን ነቢይ ለናሙናነት ያክል አላህ በቁርአን ላይ ጠቅሷል። ከእርሳቸው በፊት የተላከው ነቢይ ማን ነበር ከተባለ መሲሁ ነው፣ ዒሳ ዓለይሂ ሰላም የማርያም ልጅ። ዒሳ ከእርሱ በኋላ ስለሚመጣው ነቢይ ለትውልዶቻቸው እንዳበሰረ በሱራ አል-ሶፍ ላይ ምዕራፍ 61 ቁጥር 6 ላይ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን አለ። የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው የአላህ መልክተኛ ነኝ። ከእኔ በፊት ያለውን የሙሴን መጽሐፍ ተውራትን የማረጋግጥ ከእኔ በኋላ የሚመጣውን መልእክተኛ ስሙም አሕመድ ወይም ሙሐመድ የተባለውን የማበስራቸው ነኝ አላቸው። አያችሁ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሐዲስ ላይ ሲናገሩ አነ ዳዕወተ ቢኢብራሂም ወቢሻረተ አኺ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤትና የወንድሜ የመሲሁ ብስራት ነኝ አሉ። መሲሁ ስለ እርሳቸው እንዳበሰረ በዚህ በነገርኳቸው አንቀጽ ላይ። አሁን ወደ መጀመሪያው ልመለስላቸው። ስለዚህ ነቢያቶች ማን ነው ይሄ ብለው ያልጠየቁት በራሳቸው ያወቋቸው ቀድሞ በእነርሱ አንደበት ላይ አምላክ ስለ ነቢዩ ሰለላሁ ዐለይሂ ወሰለም መገለጫ እንዳለ ነግሯቸው ስለነበር ነው። እንደ አዲስ ማን ነው ብለው አልጠየቁም። ሊአነሁም ያዕሪፉነሁ ምክንያቱም ያውቁታል። በእያንዳንዱ ነቢያት ላይ ይሄን አምላክ አላህ ሱብሓነሁ ሰለላሁ ዐለይሂ ወሰለም አሳውቋቸው ነበር። አላህ በቁርአን ላይ ሲናገር አለዚነ አተይናሁሙል ኪታብ ያዕሪፉነሁ ከማ ያዕሪፉነ አብናአሁም ይላል። ሙሐመድ ሆይ እነዚያ ከአንተ በፊት መጽሐፍን የሰጠኋቸው ነቢያት ሁሉ የየራሳቸውን ልጆች እንደሚያውቁት የራሳቸውን አንተን ማን ነው ልጆቻቸው እንደሚያውቁ ያክል አንተን የሚያውቁሃል ብሎ ተናግሯል። አንተ ልጅህ ይጠፋል እንዴ? በ1 ሚሊዮን ልጆች መካከል ቢቀላቀል ላ አይጠፋም በፍጹም። ከዛሊክ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለምን ሰው ልክ እንደ ልጁ አንተ ልጅህን እንደምታውቅ ነቢ ሰለላሁ ዐለይሂ ወሰለምን እንዳለ ያለፉት ነቢያትና ተከታዮቻቸው ያውቋቸው ነበር በመገለጫቸው። እዚያም በሰማይ ቤት በሄዱ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ማን ነው ብለው ያልጠየቁት ለዚህ ነው። ምክንያቱም ተገልጾላቸው ስለነበር በእነሱም ላይ ያውቋቸው ነበር ገጽታቸውን ሁላ። እሺ እሱን ጨረስን። እንዳጠቃላይ መሲሁ ዳግም እንዲመጣ የሚደረገው እርሱ ብቻ ለምንድን ነው? ለምን ሌሎቹ ነቢያቶች
እንዲመጡ አይደረግም የሚል ጥያቄ ነው እና እርሱን ልመልስላቸው። አዳምጡ። እርሱን ልመልስላቸው። አይሁዲዎች መሲህ ይመጣል ብለው እስካሁን ድረስ ይጠብቃሉ። ይህን ታውቃላችሁ? እስከ መቼ ድረስ ነው ይመጣል ብለው እየጠበቁ የሚቆዩት? ኢስላም ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ይህም በትንቢት ደረጃ ተናግረዋል። ላ ተቁሙ ሰዓቱ ሐታ ተረው ዐሸረተ ዓለማት ሰዓ፣ 10 የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም ወይም ይህች ዓለም አትፈጸምም አሉ ነቢ ሰለላሁ ዐለይሂ ወሰለም። እነዚህ 10ቶቹ ምልክቶች ታላላቅ የትንሣኤ ምልክቶች ተብለው ይገለጻሉ። እንደ እስልምና አስተምህሮ ነቢ ሰለላሁ ዐለይሂ ወሰለም የገለጿቸው እነዚህ 10ቶቹ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም። 10ቶቹ ምልክቶች ከታዩ በኋላ ደግሞ ትንሣኤ ትቆማለች፣ ይህች ዓለም ፍጻሜዋ ይሆናል የዛኔ አሉ። የመጀመሪያው ምንድን ነው? መህዲ የተባለ ፍትሐዊ መሪ ለምድር ሰዎች መነሳቱ ነው። ዓለም በግፍና በበደል በተሞላች ጊዜ የዛኔ አምላክ አላህ ለምድር ሰዎች ፍትህን የሚያሰፍን አንድ ነቢይ ያስነሳላቸዋል። ይቅርታ፣ አንድ መልካም እንስሳ ያስነሳላቸዋል። ሁለተኛው ምንድን ነው? ሐሰተኛው መሲህ መነሳቱ ነው። አሁን እዚህ ጋር ነው እንግዲህ አይሁዲዎችም እስከዚያ ዘመን ድረስ መሲሁ ይመጣል ብለው ይጠብቃሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። እስካሁን ድረስ ታውቃላችሁ፣ መሲሁ ይመጣል ብለው በተስፋ እየጠበቁ ነው አይሁዲዎች። እውነተኛው መሲህ መጥቶላቸው አንቀበልም ብለዋል። ማን ነው እውነተኛው መሲህ? የድንግል ማርያም ልጅ እርሱ ነው እውነተኛው መሲህ። አምላክ አላህ በነቢያት አንደበት ሁሉ መሲህ ይመጣል ብሎ የነገራቸው ስለ እርሱ ነበረ። መሲሁ ይመጣል ብሎ ነግሯቸው ነበር አምላክ አላህ ሱብሓነሁ ወተዓላ በነቢያቱ ሁሉ አንደበት። እውነተኛው መሲህ ማን ነው? ዒሳ ዓለይሂ ሰላም ናቸው፣ የማርያም ልጅ። ነገር ግን አይሁዲዎች ይህን መሲህ አንቀበልም ብለው ክደዋል። ታዲያ አይሁዶች የሚቀበሉት መሲህ ይመጣል ወይ ወደፊት? አዎ። ነቢ ሰለላሁ ዐለይሂ ወሰለም ሐሰተኛው መሲህ በሚነሳም ጊዜ አይሁዶች ለእኛ ቃል የተገባው መሲህ ይሄ ነው ብለው ይከተሉታል አሉ። ቃል በቃል ሲናገሩ ቃለ ነቢ ሰለላሁ ዐለይሂ ወሰለም የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ አሉ።